ስለ ሀቢባ ምን አይነት አመለካከት አለ ነው? አው ሀቢባ የኔ ዝንጀሮ እሷም ያው እንግዲህ በተደጋጋሚ አካውንቷ እየተዘጋ ነው። ቀጣይ ያለው አካውንቷ ደግሞ እንደሚዘጋባት ተስፋ አለኝ፣ ትልቅ ተስፋ አለኝ። ራስ ወጥረህ ተኩስ ስላለው አመሰግናለሁ። ከድር ምን መሰለ፣ የዛሬ ፕሮግራማችን ርዕሱን በደንብ አልሰማከው ይሆናል። በምቀኝነትና በቅናት መንፈስ ተነሳስታችሁ ፍጹም ከእናንተ ጋር የማያገናኘውን ስራ ነው የምትሰራው። አክቲቪስት አይደለችም። እናንተ ከምታራምዱት ሙድ ወጣ ያለ ሙድ ነው። ለምን ህዝቡ ተከተለሽ፣ ለምን አየሽ፣ ለምን እንትናለሽ ይሆናል። ይህንን ደግሞ እንቃወማለን። ምክንያቱም የኢትዮጵያ ኤምባሲ የሚሰራው ስራ በአግባቡ እየሰራች ነው። የኢትዮጵያ ኤምባሲ የማይሰራውን ስራ በአግባቡ እየሰራች ነው። ለምንድን ነው በዚህ ደረጃ ምቀኛ የሆናችሁት? ለምንድን ነው በዚህ ደረጃ የምትንቀለቀሉት? ምቀኝነት ጥሩ አይደለም፣ ውስጥን ይጎዳል፣ ህመም ነው። እና ለምንድን ነው አካውንቷ የሚዘጋው? አሁን የሚሰሩት ስራ ህገወጥ ስራ ነው። ምክንያቱም ይህ ብሔራዊ ሎተሪ የማያውቀው መንግስት የማያውቀው ስራ ነው። አሁን በእጣ ቤት፣ በእጣ መኪና፣ በእጣ ገንዘብ ምናምን እያሉ እየዘረፉ ነው እያሉት ገባ። ምክንያቱም ገንዘብ ማትረፍ ያለበት ይህን እድል ብታገኝ አንተ ትሰራለህ? አትሰራም? አይሆንም። እኔ እድሉንም እንዳገኝ አልፈልግም። ከዚህ በፊት እንደዚህ አይነት እጣዎች ላይ እንደዚህ አይነት ስብስቦች ላይ ተሳትፈህ አታውቅም? እኔ እንደዚህ አይነት እጣ ላይ ተሳትፌ አላውቅም። ሲጀመር መሆን የለበትም ነው። አንደኛ ህጋዊ አይደሉም እነዚህ ሰዎች። አስበኋላ 10,000 ሰው በእጣ ቢሳተፍ $100 ምን ያክል ገንዘብ እንደሚሰበሰብ የ5 ሚሊዮን ብር መኖሪያ ቤት ይሰጣሉ እነሱ። አንደኛ ጣያ ቀሪው ገንዘብ የት ሄደ ነው? ካልኩሌት የሚያደርግ የለም። ህጋዊ ፍቃድ የላቸውም እነዚህ ሰዎች። ስለዚህ ከድር አንዴ ውድ አድማጮቻችንና ተከታታዮቻችን በጣም እናመሰግናለን። በምቀኝነትና በቅናት የተነሳስታችሁ ራሳችሁን ወደ ህመም አታዳርጉ ይላል ንቅናቄ ዋና የፕሮግራም መነሻው እና ቅናትና ምቀኝነት ውስጣዊ በሽታ ነው። ለምሳሌ ያክል የኩላሊት መፍረስ፣ የልብ መንቀጥቀጥ፣ ስኳር እንዲሁም ደም ግፊት ነው። በ5 ሚሊዮን ቻሌንጅ ውስጥ ተሳትፈው ወንድሞቻችን አንዳንድ ሰዎች የጠላ የእህል ስንዴ ምናምን ገዝተው ምናምን ብዙ ነገር አለ። ተው ኖርማል ምቀኝነት ምናምን ሳይሆን ኦልሬዲ እስኪ አሁን አስባችሁታል? 10,000 ሰው ከድር ይሄ ምቀኝነትና ቅናት ነው። አዲስ አበባ ላይ አንድ አፓርታማ ባለ 2 መኝታ ቤት ወይም ባለ 1 መኝታ ቤት እስከ 5 ሚሊዮን የሚሰበሰበው ገንዘብ በአስራዎቹ አይደል እንዲያስራለታል። አዎ ግን ተበላን ያለ የለምና እስከዛ ድረስ እንግዲህ እህታችን ሀቢባ ተበላን ያለ የለም። ምን ማለት ነው ተበላን ያለ የለም? እስካሁን እንግዲህ ሰው ተመችቶ እጣ እያወጣ ነው። ስለዚህ የተበላ እስከሌለ ድረስ ፕሮግራሙን ማካሄድ ትችላለች። ከእህታችን ጎን ነን።